አንድ አይታችሁ ከሆነ አላቅም አንድ ትልቅ የአንበሳ ስል በጣም የሚያምር የአንበሳ ስል እኔ ራሴ እሱን ፎቶን አንስቼ ቢሮ ያድርጋለሁ ነው። እዛ የአንበሳ ስል ላይ አንድ ጽሑፍ አነበብኩኝ። ያነበብኩት ጽሑፍ በእንግሊዘኛ ነው። እሱ እንግዲህ ጌታ ይተርጉምላችሁ። ምን ይላል መሰላችሁ? በደም ስሙ። አስደስተኝ ከአንበሳው ፊት ጋር አንበሳው አለ ከአንበሳው ፊት ጋር ጽሑፉን አነበብኩት። ሳነበው ምን ይላል መሰላችሁ? No matter the economy of the jungle, I can never eat grass. Listen to me. Listen. Are you hear me? አተመጣ ቢዋቀ እንግሊዘኛ አተለካ ከደፈሩት የማይደፈር ነገር የለም። እኔ ጌታ ይሄን ሳላነብላችሁ ስለማን በጣም ነው የተደሰትኩት። ከአንበሳው ፊት ጋር ሳሉ እናንተ አንበሳ ከጀርባዬ አንበሳውን እዩት። ከዛ ምን እንደሚል ስሙት። No matter the economy of the jungle, I can never eat grass. It is not pride. It is just who I am. አንድ ሰው ጮኸ አሜን ይበለኝ። አያ አንበሳው ኮርቱ አይደለም ሳር አልበላም እኔ ከበሬ ጋር ላለመዋል ነው ምናምን አይደለም። ሰው ግን ምን እሱ ሳር ንቆ ነው ምናምን ሌሎች አይደለም። አንበሳው አይደለም ኩራት አይደለም። እኔ ስወለድ ራሱ ሳር ለመብላት አልተወለድኩም። I can never eat grass. ምን ይላል? አያ ቶሚ እኔ እኮ ደስ የሚለኝ ጌታ ምስክሬ ዳግም የተወለድ ነው ለመንፈቅፈቅ አይደለም ኔቨር መንፈቅፈቅ ኔቨር አንተ እንትን ይለኛል እንግሊዝ ጌታ የተመሰገነ ኔቨር በአማርኛ በጭራሽ ጌታ የተመሰገነ። አሁን በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ አንድ ሴት አለች። ልክ ነኝ? እቺ ሴት በጣም ትደንቀኛለች። እቺ ሴት ማለት ሳምራዊ ነች። በጣም የምታስደንቀኝ ደግሞ እቺ ሴት ልጅ ምን ብሎባታል? በአጋንንት ስራት ተይዞባታል። ከዛ ኢየሱስ ጋር መጣችና ኢየሱስን እባክህ ልጄን ፈውስ ስትለው የልጆችን እንጀራ ወስዶ ለውሾች መስጠት አይገባም ሲላት ጌታ ሆይ እውነት ነው ውሻ ይለኛል የሰብአዊ መብቶች ስለዚህ ሰው ምን ይላሉ? በማግስቱ ፌስቡክ ላይ ኢየሱስ እንደዚህ ብላ የሰውን ዘር ውሻ ነው ያለው ተያዘ። የሆነ ፎቶ እንደዚህ አድርግ እንዲህ ስር ያየ መንፈስ እኮ ነው እንዲህ ስለ አሁን የሆነ እንትን እኮ ፊት ለፊት ሆነ ነው ምንድነው ናለው በማል እንዲህ ይለኛል ምንድነው ለካ እዩ ጩፋ ፊልም ምንድነው 10 ጊዜ እግዚአብሔር ይተባረክ እና አመጣላላ አንተ ማመጣ ኢየሱስ ያድናል። ልጨርስ አይውላችሁ እነርሱም ከዛች ምንድነው በቃ እቺ ሴትዮ በቃ እቺ ሴትዮ ምንድነው የምትለው አንተ? የልጆችን ለውሾች መስጠት አይገባም ሲላት ጌታ ሆይ ልክ ነህ እውነት ነው ግን የልጆች መብት የሚባለው ልክ ነህ እኔ አምናለሁ ግን
ከልጆች ደግሞ የተራረፈውን ውሾች ምን ይላሉ? ሁለት በእምነታቸው ከተደነቀባቸው ሰዎች መካከል አንዷ ነች ሴት።